አሁንም ድረስ ፋይሎችን ለመላክ ኤክስቴንደር ነው የምትጠቀሙት? ሰላም ፋሚሊ፣ ዛሬ እንዴት አድርጋችሁ ቀላልና በጣም ፈጣን በሆነ መንገድ ፋይሎችን የምትልኩበትን መንገድ አሳያችኋለሁ። እንደዚህ አይነት ጠቃሚ ቲፖችን ለማግኘት ሰብስክራይብ ያድርጉ። ቤተሰብ ይሁኑ። ወደ ቪዲዮ እንግባ። በመጀመሪያ ወደ ተቀባዩ ስልክ እንገባለን። ስክሮል እናደርጋለን ኖቲፊኬሽን ፓናል ላይ ማለት ነው። ከዛ እዚህ ጋር ኩዊክ ሼር የምትላለች ኖቲፊኬሽን ፓናል ላይ ማለት ነው። ከዛ ክሊክ እናደርጋለን። ከዛ እዚህ ጋር ተርን ኦን ብሉቱዝ የምትላለች እሷን ኦን እናደርጋለን፣ ክሊክ እናደርጋለን ማለት ነው። ከዛ ወደ ሴንድ የምናደርግበት ፋይሎችን የምንልክበት እንትን ላይ እንገባለን ማለት ነው። ፋይል ላይ ማለት ነው። እዚህ ጋር ክሊክ እናደርጋለን ፋይል ላይ ማለት ነው። ከዛ አንድ አጠር ያለች ቪዲዮ ልካለሁ ማለት ነው። እዚህ ጋር ክሊክ አደርግና እዚህ ጋር ሴሌክት አደርጋለሁኝ። ከዛ ጋር እቺ የሸር ምልክቷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ከታች ላይ ኩዊክ ሼር የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ተርን ኦን ብሉቱዝ የምትላለች እዚህ ጋር ከዛ ያው ሰርች እያደረገ ነው። እዚህ ጋር ያው መጣ የስልኩ ፋይል ኔም ማለት ነው። እዚህ ጋር አንዴ ክሊክ እናደርጋለን። እዚህ ጋር ሪስ የምትል ትመጣለች። የተወሰነ እንጠብቅ። እሺ እዛ ጋር አክሴፕት እንላለን ማለት ነው። እስኪ አሁን ተገናኝቷል። እየገባ ነው። በጣም ፈጣን ነው። ኤክስቴንደርን ሌሎች ሲሸርን የምትጠቀሙ ሰዎች በጣም ከነዛ በጣም የተሻለ ነው። በጣም ፈጣን ነው እንደምታዩት ነው። እና በፈጣንና በጣም ቀላል በሆነ መልኩ እንደዚህ አድርጋችሁ ፋይሎችን መላክ ትችላላችሁ። እንደምታዩት ነው። እና በተጨማሪ ደግሞ ኔክስት ቪዲዮ ላይ ከስልክ ወደ ፒሲ እንዴት አድርጋችሁ መላክ እንደምትችሉ አሳያችኋለሁኝ። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር በማድረግ ቤተሰብ ይሁኑ። እንደምታዩት ነው። አመሰግናለሁኝ።